ዓመት አብዝቶ የሚናገረኝና ለኢትዮጵያ ቤተክርስቲያን እየተናገር ከአገር ውጭም እግዚአብሔር በከፈተልኝ በር እየተናገርኩ ያለው የመንፈስ ቅዱስ እሳት በሕይወታችን ይቀጣጠል። ሃሌሉያ። ራማዶኒ ሻኮሪያ ባራባ የእግዚአብሔር እሳት በውስጣችን እንዲቀጣጠል እንዲያያዝ በመንፈስ ቅዱስ ያልተሞላን በመንፈስ ቅዱስ መሞላት አንዱ የሕይወታችን ፓርት አድርገን በሕይወታችን መያዝ አለብን። ጌታችን ኢየሱስ ክርስቶስ ስለ መጥምቁ ዮሐንስ የሚገርም ነገር ተናግሯል። በዮሐንስ ወንጌል ምዕራፍ 5 ቁጥር 38 ላይ ፈሪሳውያን ስለ ኢየሱስ ምስክርነት ይፈልጉ ነበር። ጌታ ኢየሱስ ክርስቶስ ስለ ኢየሱስ ማንነት ምስክርነት ለመጠየቅ ወደ መጥምቁ ዮሐንስ ልከዋል። ወደ መጥምቁ ዮሐንስ በላኩበት ጊዜ ጌታ ኢየሱስ ክርስቶስ ለፈሪሳውያኑ እንደዚህ ብሎ ተናገራቸው። ስለ መጥምቁ ዮሐንስ እንደዚህ ይላል አለ። እርሱ አለ መጥምቁ ዮሐንስን የሚነድና የሚያበራ መብራት ነበር። መጥምቁ ዮሐንስ በምድር ላይ በነበረበት ጊዜ በሄሮድስ ከመገደሉ በፊት የፈሪሳውያንን ሕይወት የፈሪሳውያንን አገልግሎት በኃይልና በስልጣን ያነቃነቀ ታላቅ አገልጋይ ነበር እና ኢየሱስ ስለ መጥምቁ ዮሐንስ ሲነግረን የተናገረው ነገር ምንድነው? እርሱ የሚነድና የሚያበራ መብራት ነበር፣ እናንተም ጥቂት ዘመን በብርሃኑ ደስ አላችሁ ብሎ ይናገራል። የሚነድና የሚያበራ መብራት። አሜን 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 አሜን። የሚነድና የሚያበራ መብራት ዛሬ የኔና የናንተ ሕይወት ይነዳል ወይ? የሚያበራ መብራት አለ ወይ? ለጸሎት ይነዳል ወይ? ለአገልግሎት ይነዳል ወይ? ለዓለም ያበራል ወይ? ወንጌልን ለመመስከር የሚበራ መብራት በሕይወታችን አለ ወይ? በመቅረዛችን ውስጥ ዘይት አለ ወይ? መጥምቁ ዮሐንስ የሕይወቱን ዘመን የፈጸመው የሚነድና የሚያበራ መብራት ሆኖ ነው። ኢየሱስም ለእኔና ለእናንተ የሰጠው መልእክት እናንተ የዓለም ብርሃንና የምድር ጨው ናችሁ። ስለዚህ በሉቃስ 12:35 ላይ ይላቸዋል፣ ወገባችሁ የታጠቀ መብራታችሁም የበራ ይሁን። ወገባችሁ የበራ መብራታችሁም የበራ ይሁን። መብራታችን እየበራ ነው። በውስጣችን ያለ የእግዚአብሔር ስጦታ እየተቀጣጠለ ነው ወይ? እየነደደ ነው ወይ ያለው? ጌታ ኢየሱስ ስለ መንግሥተ ሰማያት ሲያስተምር በማቴዎስ ምዕራፍ 25 ከቁጥር 1 እስከ 13 ስታነቡ መንግሥተ ሰማያት መብራታቸውን ይዘው ሙሽራውን ሊቀበሉ የወጡ ቆነጃጅትን ትመስላለች። መንግሥተ ሰማያት መብራታቸውን አብርተው ሙሽራውን ሊጠባበቁ የወጡ ቆነጃጅት ትመስላለች አለ። ይህን ለእኛ በምሳሌ ኢየሱስ ሲያስተምር ነው እና ምን አለ? 5 ሰነፎች ነበሩ፣ 5 ልባሞች ነበሩ። 5 ሰነፎች መብራታቸውን ይዘው ከእነርሱ ጋር ግን ዘይት አልያዙም ነበር። ልባሞቹ ደግሞ ከመብራታቸው ጋር ዘይት በማሰሮቻቸው ይዘው ነበር።
እና ሁሉም እንቅልፍ አላቸውና እኩለ ሌሊት ሲሆን ተኙ። እና በእኩለ ሌሊት ታላቅ ውካታ መጣ። ሙሽራው መጥቷልና ተነሱ ተቀበሉ ብሎ አዋጅ ሲነገር የተኛ ቆነጃጅት ሁሉ ሲነሳ 5 ልባሞች ብቻ ዘይት ማሰሯቸው ውስጥ ነበር። ስለዚህ መብራታቸውን አነደዱ። እነዛ 5 ደግሞ ሰነፎች ዘይት መብራታቸው ውስጥ የላቸው እና ከልባሞቹ ዘይት ስጡን ብለው ለመኑ። ልባሞቹ ግን አይ ለእኛም ለእናንተም ባይበቃ አይሆንምና ወደ ውጭ ሄዳችሁ ገዝታችሁ ነው አሏቸው። እና ውጭ ሄደው ገዝተው ሲመለሱ ሙሽራው ወደ ሙሽራይቱ ቤት ገባ። በሩ ተዘጋ። መጥተው ሲያንኳኩ ጌታው አላቃችሁም ከኔ ራቁ አለ። ይሄ በጣም ዛሬ ላለነው ክርስቲያኖች በጣም መሰረታዊ ምሳሌ ነው። ዛሬ ላለነው ቅዱሳን በጣም መሰረታዊ ነው። ስንቶቻችን ዘይት በማሰሮቻችን ውስጥ አለ? ስንቶቻችን ማሰሮቻችን በዘይት የሞሉ ናቸው? ኢየሱስ ክርስቶስ ድንገት ቢመጣ መብራታችንን አብርተን ልንቀበለው ስንቶቻችን ተዘጋጅተናል? እጅግ አሳሳቢና ከባድ ሁኔታ ውስጥ ነው ያለነው። አሁን ባለችው ቤተክርስቲያን እጅግ ማሰሯቸው ዘይት የሌላቸው፣ ኃይል የሌላቸው፣ አቅም የሌላቸው፣ መንፈሳዊ ጉልበት የሌላቸው፣ የአምልኮ መልክ ያላቸው ምዕመናን ብቻ ናቸው ዛሬ ወደ የቤተ ክርስቲያኑ እየጎረፉ ያሉት። ጌታችን ኢየሱስ ክርስቶስ በሚገለጥበት ጊዜ ሊሆን ያለውን ነገር ሐዋርያው ጳውሎስ ለዚህ ጢሞቴዎስ ነግሮታል። በአንተ ውስጥ ያለውን የእግዚአብሔርን ስጦታ አቀጣጥል የሚልበት አንዱ ምክንያት በሁለተኛ ጢሞቴዎስ ምዕራፍ 3 ከቁጥር 1 እስከ 5 ድረስ ወደ 25 የኢየሱስ ክርስቶስ ምጽአት በሚሆንበት ጊዜ ጌታ ኢየሱስ ሲመጣ የክርስቲያኑ ሕይወት ምን እንደሚመስል ጽፎለታል። ነገር ግን በመጨረሻው ቀን የሚያስጨንቅ ዘመን እንደሚመጣ እወቅ ብሎ በጣም ዝርዝር ነገር ጽፎለታል። እኔ ከነዚያ ከተጻፉት ዝርዝሮች በግል ሕይወቴና በማገለግላት አጥቢያ ቤተክርስቲያን ሆነ በሀገሪቱ ላይ በምድራችን ላይ በማገለግልበት ቤተክርስቲያን የምታዘባቸው 2 ነገሮች እዚያ ቦታ ላይ አሉ። አንደኛው ምን ይላል? ከነዛ ዝርዝሮች ሰዎች ከእግዚአብሔር ይልቅ ተድላን የሚወዱ ይሆናሉ። ሰዎች ከእግዚአብሔር ይልቅ ተድላን የሚወዱ ይሆናሉ። ሌላው ምልክቱ የአምልኮ መልክ አላቸው፣ ኃይሉን ግን ክደዋል። ዛሬ በኢትዮጵያና በዓለም ዙሪያ ያለች በምድር ላይ ያለች የክርስቶስ ቤተክርስቲያን ምዕመናን አካላት በዚህ በጣም አደገኛ በሆነው ሕይወት ውስጥ ነው የሚመላለሱት። ከእግዚአብሔር ይልቅ አምልኮን የሚወድ ሕዝብ፣ ከእግዚአብሔር ይልቅ ተድላን የሚወድ ሕዝብ፣ ከእግዚአብሔር ይልቅ ተድላን የሚወድ ሕዝብ፣ ከእግዚአብሔር ይልቅ ዓለማዊነትን የሚወድ ሕዝብ፣ ከእግዚአብሔር ይልቅ ፖርኖግራፊን የሚወድ ወጣት፣ ከእግዚአብሔር ይልቅ ዓለማዊ ባህሪንና ዓለማዊ ምኞትን የሚወድ ትውልድ ውስጥ ነን ያለ ነው። ሌላው ደግሞ የአምልኮ መልክ አላቸው፣ ኃይሉን ግን ክደዋል። የመንፈስ እሳት የተዳፈነበት ጊዜ ነው ዛሬ በብዙ ክርስቲያኖች ሕይወት ውስጥ የምናየው። የመንፈስን እሳት የማዳፈን የመንፈስን እሳት የማጥፋት ሕይወት ውስጥ ነው ያለነው። እጅግ ከባድ ዘመንና ጊዜ ውስጥ ነን ያለነው። ስለዚህ ብዙ አማኝ
ብዙ አገልጋይ በመቅረዙ ውስጥ ዘይት የለውም። በመቅረዙ ውስጥ ዘይት ሳይዝ ነው ያለው። እጅግ አደገኛ የሆነ ሕይወት ውስጥ ነን ያለነው ወንድሞቼና እህቶቼ። ሐዋርያው ጳውሎስ ግን ለዚህ ልጁ ለሆነው ለጢሞቴዎስ ምንድን ነው የሚለው? በአንተ ውስጥ ያለውን የእግዚአብሔርን ስጦታ አቀጣጥለው አያይዘው እሳቱ በውስጥ እንዳይጠፋ። ድሮ እኛ ልጆች ሆነን ከምንዘምራቸው መዝሙሮች አንዱ ዘይትህን በመቅረዜ ሙላው ይንደድ ይንደድ ይንደድ፣ ሆሳዕና ሆሳዕና ይንደድ፣ እሳቱ ይንደድ እስከ ፍጻሜው። በጣም በወጣትነታችን ስትሮንግሊ ከምንዘምራቸው መዝሙሮች አንዱ ይሄ ነው። ዘይትህን ስጠን ጌታ ሃሌሉያ፣ ዘይትህን በመቅረዜ ሙላው ይንደድ ይንደድ፣ እሳቱ ይንደድ እስከ ፍጻሜው። ሆሳዕና 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 ለኃያል ንጉሥ፣ ሆሳዕና 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 ለኃያል ንጉሥ። አሜን አሜን። ያው እናንተ እንኳን አሜን ለማለት እንቅልፍ ይዟችኋል ኦልሬዲ። በስመ አብ። እኛ ይህንን ስንዘምር ቁጭ ብለንም አይደለም ቆመን እየጮህን ነበር የምንዘምረው። ዘይትህን በመቅረዜ ሙላው ይንደድ፣ ዘይትህን ስጠኝ ጌታ ሃሌሉያ፣ ዘይትህን በመቅረዜ ሙላው ይንደድ ይንደድ፣ እሳቱ ይንደድ እስከ ፍጻሜው። ሆሳዕና 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 ለኃያል ንጉሥ፣ ሆሳዕና 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 ለኃያል ንጉሥ። አታጨበጭቡ። ሙሉ እሳት ነበር። ዘይት የሌለው መቅረዝ ስንይዝ አሜንም ለማለት እንቸገራለን። እግዚአብሔር ይመስገን ለማለት እንቸገራለን። ኃይል በውስጣችን ከሌለ አሜን ማለት አትችልም። በመንፈስ ቅዱስ ኃይል ስትሞላ እግዚአብሔር ለሚናገረው ቃል አሜን ትላለህ። አሜን አሜን። እና ይህንን የመንፈስ ቅዱስ እሳት እግዚአብሔር ይሙላባችሁ። የመንፈስ ቅዱስ ዘይት ይሞላባችሁ። ሃሌሉያ ሃሌሉያ። በዚያ እኛ ወጣቶች በነበርንበት ጊዜ እጅግ ከሚሰበኩት ስብከቶች አንዱ ኢየሱስ ክርስቶስ በክብር ይመጣል። አሜን። ሪቫይቫል ሲነሳ የመንፈስ ቅዱስ እሳት በሕይወታችን ሲቀጣጠል የክርስቶስ ምጽአት ቦግ ብሎ ይታየናል። አሁን የኢየሱስ ምጽአት የሚሰብከውም የለም። በአውሮፓ በአሜሪካ የክርስቶስ ኢየሱስ ምጽአት እንዲሰበክ አይፈለግም። ምክንያቱም ህዝቡ ዓለማዊ እንዲሆን ይፈልጋል። ህዝቡ ምድራዊ እንዲሆን ይፈልጋል። ህዝቡ ፎከሱ ዓለም ላይ ምድር ላይ እንዲሆን ይፈልጋል። ስለዚህ የክርስቶስ ኢየሱስ ምጽአት አይነገርም። ስለዚህ ክርስቲያኑ ምድርን እያሰበ መቼ ቤቴን ሰርቼ፣ መቼ መኪና ገዝቼ፣ መቼ ኑሮዬን አደላልዬ፣ መቼ ትምህርቴን ተምሬ፣ መቼ ፎቅ ቤት ሰርቼ እያለ ነው እንጂ የሚኖረው ኢየሱስ ይመጣል ይሄዳለሁ ብሎ የሚያስብ ክርስቲያን ብዙ የለም ማለት አስባችሁ ታውቃላችሁ? ጌታ እኮ ድንገት ቢመጣ የድሮ ክርስቲያን ኢየሱስ ቢመጣስ ብሎ ነው የሚያስበው። የመጀመሪያው ሀሳቡ ጌታ ቢመጣስ።
ብሎ ነው የሚያስበው። ሐዋርያው ጳውሎስ ይህንን ጢሞቴዎስን በጣም ያነቃቀዋል፣ ያሳስበዋል። ለምንድን ነው ሐዋርያው ጳውሎስ ይህንን ጢሞቴዎስን እንደዚህ የሚያሳስበው? አንድ 4-5 ምክንያቶች አሉ። ዛሬ አንዱን ወይም ሁለቱን ካየን በጣም በቂ ይመስለኛል። ስለዚህ ምክንያት ይለዋል ጳውሎስ፣ ስለዚህ ምክንያት እጆቼን በመጫኔ በአንተ ያለውን የእግዚአብሔርን ስጦታ፣ በአንተ ያለውን የእግዚአብሔርን ካሪዝማ አቀጣጥለው። ካሪዝማ ከእሳት ጋር የሚገናኝ ኃይል ነው። ስለዚህ አቀጣጥለው በውስጥ ያለውን ጸጋ፣ በውስጥ ያለውን እሳት አቀጣጥለው። ለምንድን ነው አቀጣጥለው የሚለው? ለምንድን ነው? አንደኛው ምክንያት ጢሞቴዎስ ለሐዋርያው ጳውሎስ በእምነት እውነተኛና የተወደደ ልጁ ነበር። በእምነት እውነተኛና የተወደደ ልጁ ነበር። ምዕራፍ 1 ቁጥር 2 ላይ ይህንን የሚለው ለተወደደው ልጄ ለጢሞቴዎስ ከእግዚአብሔር አብ ከጌታችን ከኢየሱስ ክርስቶስ ጸጋና ምሕረት ሰላምም ይሁን። የጢሞቴዎስ ሕይወት፣ የጢሞቴዎስ እምነት እውነተኛ ለውጥ ያገኘ፣ በእውነት የተቀየረ፣ በእውነት የተለወጠ፣ በእውነት የተለወጠ ሰው ነበር። እውነተኛ ለውጥ፣ ድራስቲክ ቼንጅ ሕይወት ውስጥ ያለ ሰው። ዛሬ በቤተ ክርስቲያን ውስጥ እውነተኛ ለውጥ የሌላቸው ሰዎች ቸርች ውስጥ አሉ። እውነተኛ ለውጥ ዛሬ አንድን ሰው የሆነ ሰው እኔ ጋር ይዞት መጣ። ደውሎልኝ የሆነ ሰው እንድጸልይለት ፈልጋለሁ፣ ጸሎት እየፈለገ ነው ፓስተር ብሎ ይዞት መጣ እና ጠየቅኩት። እምነቱን ጠየቅኩት፣ ሕይወቱን ጠየቅኩት። በሆነ ቤተ ክርስቲያን የተጠመቀ ሰው ነው፣ በሆነ ቦታ የኖረ ሰው ነው እና አሁን እዚህ መጥቶ እዛም ቤተ ክርስቲያን እዚህም ቤተ ክርስቲያን ይገባል እና ምንድን ነው ችግር አልኩት። ችግር አለ ራስህን አጥፋ ይለኛል አለ። ራሴን እንዳጠፋ ደም ይሸተኛል አለ። ግን የተጠመቀ ነው ክርስቲያን። እውነተኛ ለውጥ ሕይወት ውስጥ የሌለ እና ዛሬ ብዙ የሃይማኖት ሰዎች ቸርች ውስጥ ተሰግስገዋል። እውነተኛ ለውጥ ክርስቶስ ሳይለውጣቸው ሃይማኖተኝነትን ብቻ በመከተል በቤተ ክርስቲያን ውስጥ ገብተዋል። ወጣቶች እንደዚህ አትሁኑ። ኢየሱስ ክርስቶስ ያድናል። ኢየሱስ ክርስቶስ ሕይወት ይለውጣል። ኢየሱስ ክርስቶስ ሃይማኖት ሊሰጠን አይደለም የመጣው። ኢየሱስ ክርስቶስ የዘላለም ሕይወት ሊሰጠን ነው የመጣው። እውነተኛ ለውጥ በሕይወታችን እንዲኖር ያስፈልገናል እና ሐዋርያው ጳውሎስ ጢሞቴዎስ እውነተኛ ልጄ ይለዋል። በአንደኛ ጢሞቴዎስ ምዕራፍ 1 ቁጥር 2 ላይ እውነተኛ ልጄ፣ በወንጌል የዳነ በወንጌል የተለወጠ በጳውሎስ አገልግሎት ሕይወቱ የተቀየረ ነው። ሁለተኛውን መልእክት ደግሞ ሲጽፍለት ለተወደደው ልጄ ይለዋል። ለምንድን ነው ጳውሎስ ለተወደደ ልጄ የሚለው? ምንድን ነው ምክንያቱ? ይህን መልእክት የጻፈው ለተወደደው ልጄ ብሎ ነው የጻፈው። ጢሞቴዎስን በሕይወቱ ለጳውሎስ የተወደደ ልጅ ያደረገበት ምክንያት ምንድን ነው? ጢሞቴዎስን የተወደደ ወጣት፣ የተወደደ ክርስቲያን እንዲሆን ያደረገው ነገሮች በሕይወቱ ምንድን ናቸው? ጢሞቴዎስን የተወደደ ያደረገበት ሐዋርያው ጳውሎስ ይህን በእርሱ ውስጥ ያለውን የጸጋ ስጦታ እንዲያቀጣጥለው ነው የሚፈልገው። ጢሞቴዎስ በሐዋርያት ጳውሎስ እና በቤተ ክርስቲያን በኤፌሶን ቤተ ክርስቲያን ሽማግሌዎች እጅ መጫን የተቀበለው በእርሱ ውስጥ ያለ የእግዚአብሔር ስጦታ አለ።
እና ይህንን የእግዚአብሔርን ስጦታ እንዲያቀጣጥለው ይነግረዋል፣ ያደፋፍረዋል፣ አጣድፋው፣ አነሳሳው ይለዋል። በአንደኛ ጢሞቴዎስ ምዕራፍ 4 ቁጥር 14 ላይ በትንቢት ከሽማግሌዎች እጅ መጫን ጋር የተሰጠህን ባንተ ያለውን የጸጋ ስጦታ ቸል አትበለው፣ አቀጣጥለው፣ አያይዘው። አያችሁ፣ እያንዳንዳችን ስንድን በመንፈስ ቅዱስ ስንሞላ ከእግዚአብሔር የተሰጠን ስጦታ አለ። ከእግዚአብሔር የተሰጠን ካሪዝማ አለ። ይህ ካሪዝማ ከመንፈስ ቅዱስ ከእግዚአብሔር የተቀበልነው ስጦታና ኃይል ስለሆነ በእግዚአብሔር ጸጋ አማካኝነት በጸሎታችን፣ በእምነታችን፣ በመታዘዛችን የእግዚአብሔርን ቃል በማንበባችን፣ በትጋታችን በውስጣችን መቀጣጠል ይኖርበታል። መቀጣጠል ይኖርበታል። አቀጣጥለው ነው የሚለው። አያይዘው ድብር አትበል። ቸርች ውስጥ መጥተህ በጸሎት አቀጣጥለው፣ ቃሉን በማጥናት አቀጣጥለው፣ ቃሉን በሕይወት ውስጥ በማሰላሰል አቀጣጥለው፣ በእምነት አቀጣጥለው በሕይወት ውስጥ ያለውን የእግዚአብሔርን ስጦታ እና ጢሞቴዎስን ለተወደደው ልጄ ለጢሞቴዎስ ይለዋል። አንዱ ምክንያት ጢሞቴዎስ ለጳውሎስ የተወደደ ልጅ ነበር እና ጢሞቴዎስን የተወደደ የሚያደርገው ነገር ምንድን ነው? ጳውሎስ በጢሞቴዎስ ሕይወት ውስጥ ያየው እንዲያቀጣጥለው የሚፈልገው ነገር ምንድን ነው? ጢሞቴዎስን ጳውሎስ ስለ አገልግሎቱ ሲመሰክርለት በፊልጵስዩስ ምዕራፍ 2 ከቁጥር 19 እስከ 23 ስለ ጢሞቴዎስ ሲናገር ሐዋርያው ጳውሎስ ምን ይለዋል? አንደኛ እንደርሱ ያለ ስለ ኑሯችሁ በቅንነት የሚጨነቅ ማንም የለኝም። አየህ፣ ጢሞቴዎስን የተወደደ የሚያደርገው በሕይወቱና በአገልግሎቱ እንደርሱ ያለ ስለ ሌሎች ስለ ቅዱሳን የሚጨነቅ እንደርሱ ያለ የለኝም። ጢሞቴዎስ ስለ ሌሎች ሕይወት የሚጨነቅ ጸጋ አለው። ስለ ሌሎች ሕይወት የሚያስብ ሕይወት አለው። ሰልፊሽ ሜንታሊቲ የለው። ስለ ሌሎች መዳን፣ ስለ ሌሎች ማደግ፣ ስለ እግዚአብሔር ሥራ ማደግ የሚጨነቅ እንደርሱ ያለ የለኝም። የእናንተ መሪዎች፣ የእናንተ አገልጋዮች እንደዚህ አይነት ምስክርነት ስለ አንተ ይሰጣሉ ወይ? ስለ አንቺ ይሰጣሉ ወይ? ምንድነው የሕይወትሽ ምስክርነት? ምንድነው የሕይወት ምስክርነት? ስለ ሌሎች የሚጨነቅ፣ ስለ ሌሎች መዳን የሚጨነቅ፣ ስለ ሌሎች ማደግ የሚጨነቅ፣ ስለ ቤተ ክርስቲያን ማደግ የሚጨነቅ እና የሚጸልይ የሚተጋ። እንዴት ናችሁ? እንዴት ናችሁ? ቸርች ውስጥ መጣችሁ ምንድነው የምትሰሩት? ቸርች ውስጥ መጣችሁ ምን አይነት ፍሬ ነው የምታሳዩት? ሕይወታችሁ ምን አይነት ፍሬ ያሳያል? ጢሞቴዎስ የተወደደ የሚል ፍቅር ከጳውሎስ ያገኘው ስለ ሌሎች ስለሚያገለግለው ሕዝብ፣ ስለ ቅዱሳን፣ ስለ ኑሯቸው የሚጨነቅ አገልጋይ ነበር እና ይህንን ጸጋ አቀጣጥለው፣ አንተ ውስጥ ይሄ ጸጋ አለ፣ አንተ ውስጥ ይሄ ስጦታ አለ፣ ይሄ ስጦታ እንዳይጠፋ አቀጣጥለው። ምንድነው አንተ ውስጥ ያለው? ምንድነው አንቺ ውስጥ ያለው? ቸርች መግባትና መውጣት እኮ ምንም ጥቅም የለውም። ቸርች መግባትና መውጣት ምንም ጥቅም የለውም። ቸርች ስትገባና ስትወጣ በአንተ ውስጥ ያለው የእግዚአብሔር ስጦታ፣ በአንቺ ውስጥ ያለው የእግዚአብሔር ስጦታ ሲቀጣጠል፣ እንዴት ሲቀጣጠል? ለሌሎች ሲቀጣጠል፣ ለሌሎች ሲጸልይ፣ ለሌሎች ሲመልድ፣ ሌሎች እንዲድኑ ሲመሰክር፣ ሌሎች ቆሞ ሲመሰክር፣ የእግዚአብሔር ሥራ በኃይል እንዲያድግ ጉልበቱን የሚሰጥ፣ ገንዘቡን የሚሰጥ፣ እውቀቱን የሚሰጥ ይሄ የተወደደ ያሰኘዋል። ምንድነው አንተ ሕይወት ውስጥ በአንተ ውስጥ ያለው የእግዚአብሔር ስጦታ ምንድነው? የሚነድ ነው? የሚቀጣጠል ነው? እንደ መጥምቁ ዮሐንስ የሚያበራ መብራት ነው በቸርች ውስጥ
የሚነድና የሚያበራ መብራት አለ። አንቺ ውስጥ የሚነድና የሚያበራ የእግዚአብሔር ስጦታ አለ። ይሄ መቀጣጠል አለበት። ይሄ መያያዝ አለበት። ሲቀጣጠልና ሲነድ ደግሞ ለቤተ ክርስቲያን ይታያል፣ ለዓለም ይታያል፣ ለሰዎች ይታያል። ሃሌሉያ! ፍሬያማ ትሆናለህ። በአንተ ስጦታ ቤተ ክርስቲያን ታድጋለች። በአንተ ጸጋ ሌሎች ይጠቀማሉ። አሜን፣ አሜን፣ አሜን። አሁን አንዱ የምትፈተኑበት ይህንን ትልቅ ህንፃ ሰርታችኋል። ይህ ትልቅ ህንፃ ዝም ብሎ አያድግም። ይህ ትልቅ ህንፃ በእናንተ ውስጥ ያለው ስጦታ ሲቀጣጠል እግዚአብሔርን ለማገልገል እድል ታገኛላችሁ። የሐዋሳ ሕይወት ብርሃን ቤተክርስቲያን ያ ትልቅ የአምልኮ ማዕከል የተገነባበት በውስጣቸው ያለውን ስጦታ ባቀጣጠሉ ሰዎች ነው። አሜን እንኳን አትሉ። ይቅር ለእግዚአብሔር፣ እናንተን ይቅር በላችሁ። በውስጣቸው ያለው አንዳንዱ የጸሎት ጸጋ አለ፣ ይጸልያል፣ ይጾማል። አንዳንዱ ገንዘብ አለው፣ ገንዘቡን ይሰጣል። አንዳንዱ እውቀት አለው፣ እውቀቱን ይሰጣል። እያንዳንዱ ሰው ባለው የጸጋ ስጦታ ሲያቀጣጥለው፣ ሲያያይዘው፣ ሲያነሳሳው ያ ጸጋ የእግዚአብሔርን መንግሥት ይገነባል። ያ ጸጋ ብዙዎችን ያድናል። ያ ጸጋ የእግዚአብሔር ሥራ ቦግ ብሎ ይታያል። በጴንጤው ማህበረሰብ በጣም ብዙ የተበላሸ አስተሳሰብ አለ። በጣም የተበላሸ። ለምሳሌ አንዳንዱ ምን አይነት አስተሳሰብ አለው? ምን ያደርግልናል? እኛ ህንፃ አያስፈልግም፣ መንፈሳዊውን ነገር መገንባት ነው እንጂ ህንፃ ምን ያደርጋል ይላል። እንደዚህ የሚሉ ሰዎች አንዱ ምክንያታቸው ገንዘብ እንዳይሰጡ ገብጋቦች ስለሆኑ። የሐዋሳ ሕይወት ብርሃን ቤተክርስቲያን ህንፃ በመገንባቱ ምክንያት በየእሁዱ ከ30 እስከ 50 ሰው ጌታን ይቀበላል። አታጨበጭም? ያልተቀጣጠለ ህይወት ካለ ምንም አይመስልህም። ዛሬ እኮ ወይ እዚህ አንድ ሰው አይድንም ይሆናል። አይገርምም? ከ30 እስከ 50 ሰው ሲድን በአንድ ጉባኤ እና አታጨበጭበው። ለዚህ በሰማይ በአንድ ኃጢአተኛ መዳን ታላቅ ደስታ ይሆናል። እና ሃይማኖተኛ ሆናችሁ አትበሉ። በመንፈስ ተቀጣጠሉ፣ በመንፈስ ተሞሉ። መንፈስ ይሙላባችሁ፣ መንፈስ ይሙላባችሁ። ሃሌሉያ! መንፈስ ሲሞላባችሁ በውስጣችሁ ያለው ጸጋ ይቀጣጠላል። በውስጣችሁ ያለው ቅናት ይቀጣጠላል። እና የእግዚአብሔርን ስጦታ የእግዚአብሔርን ስራ ታሳድጋላችሁ። 2 ዓመቱ ነው ያ ቸርች ተሰርቶ አልቆ ከተገነባ። ከ2000 ሰው በላይ እኔ ፊት ለፊት ቆሞ ጌታን ተቀብሎ አያችሁ። በውጭ ያለ ሰው ስላንተ ደቀ መዛሙርትነት አይገባውም። አንዳንዱ ምን ይላል? ጴንጤ እኛ ደቀ መዛሙርት ማድረግ ነው እንጂ ምን ያደርግልናል? እዛ ይላል። ዓለማዊ ስለ ደቀ መዛሙርትነት ምን ያውቃል? ምን ያውቃል? ደቀ መዝሙር ምን ሰው ነው ወይስ ውሻ ነው እኮ የሚለው። ምንድን ነው ለነሱ ደቀ አያውቀውም። አየህ፣ ውጭ ያለው ሰው የሚታይ ነገር ይፈልጋል። ይሄ ማወቅ አለባችሁ። የሚታይ ነገር፣ ይሄ ስብከቴ አይደለም ግን በመሃል ስለመጣልኝ ነው። የሚያየው ነገር ይፈልጋል። አይታል የኦርቶዶክስን፣ የእስላምን፣ የካቶሊክን ህንፃ አይታል። የኢትዮጵያ ህዝብ ቸርች መስጊድ የሚለው ትልቅ ግንባታ ሲሆን እና አይመጣም አንተ ጋር። ሐዋሳ ሕይወት ብርሃን ለምን ይመጣል መሰለህ?
ቸርች ማለት ህንፃ ነው ብሎ ይመጣል። ከዛ ኢየሱስ ያድናል ተብሎ ይሰበካል። ኢየሱስን ይቀበላል። ከዛ በኋላ ደቀ መዝሙር የሚለው ትምህርት ደቀ መዝሙር ማለት ይሄ ነው ብሎ እኮ አይገባኝም። እዛ ገበያ ዳር ሙሉ ወንጌል እጄ ላስቲኩ ሲያመልኩ ምን ነው እነሱ ደቀ መዝሙር የሚሉት እና ለዚህ ነው ማለት ጌታ የተቀበልኩት ይላል። በሰለጠነው ዓለም ኢሜጅ ኢቫንጀሊዝም ይባላል። ኢሜጅ ኢቫንጀሊዝም ጌታን የማያውቅ ህዝብ የሚያየው ነገር ይፈልጋል። የሚያየው አሁን እናንተ ይህንን ህንፃ ሰርታችሁ ስትጨርሱ በዚህ አካባቢ ያለው ህዝብ ይህንን ህንፃ ለማየት እስቲ ሄጄ ልየው ብሎ ይመጣል። ያን ጊዜ ኢየሱስ ያድናል ስትሉ ጌታን ይቀበላል። እዚህ ጠይቀው በጎን ያለውን ሰው ገብቶሃል ወይ በለው። እስቲ የወንጌል ስርጭት አንዱ መንገድ ገብቶሃል ወይ በለው እና ይህንን ህንፃ ቶሎ ብንጨርስ ጥሩ ነው በለው። ቶሎ ብንጨርስ ጥሩ ነው በለው። ይህን ህንፃ ለማየት የሚመጡ ሁሉ ኢየሱስን ያገኛሉ በለው። በአንተ ውስጥ ያለውን የእግዚአብሔርን ስጦታ አቀጣጥለው። ሃሌሉያ ሃሌሉያ። ጢሞቴዎስ ሁለተኛው ጳውሎስ ስለ ጢሞቴዎስ ሕይወት የሚናገረው ነገር አቀጣጥለው የሚለው ምክንያት ሁሉ የራሳቸውን ይፈልጋሉ፣ የክርስቶስ ኢየሱስን አይደለም። ጢሞቴዎስ የራሱን የሚፈልግ ወጣት አይደለም። የክርስቶስ ኢየሱስን ሕይወት የክርስቶስ ኢየሱስን አገልግሎት ነው በሕይወቱ የሚፈልገው። ክርስቶስ የሚከብርበትን፣ ክርስቶስ የሚታይበትን፣ ክርስቶስ የሚነግስበትን ነገር ነው በሕይወቱ የሚፈልገው። የራሱን ክብር የሚፈልግ ወጣት አልነበረም። የራሱን ማንነት የሚፈልግ ወጣት አልነበረም። የክርስቶስ ኢየሱስን ነው የሚያስበው። ሌሎቹ ስለ ክርስቶስ ማንነት አያስቡ፣ ስለ ራሳቸው ነው የሚያስቡት። እውነተኛ የዳነ ሰው ምን አይነት ሰው ነው? እውነተኛ የዳነ ሰው ስለ ራሱ የሚያስብ ሳይሆን ስለ ክርስቶስ የሚያስብ ነው። አሜን። እውነተኛ የዳነ ሰው ሁለተኛው ባህሪው ስለ ራሱ የሚያስብ ሳይሆን ስለ ሌሎች የሚጨነቅ ሰው ነው። ስለ ሌሎች መዳን፣ ስለ ሌሎች መለወጥ፣ ስለ ሌሎች የእግዚአብሔርን ስራ ማየት፣ ስለ ሌሎች ወንጌል የሚሰፋበት፣ ሌሎች ክርስቶስ ኢየሱስን የሚያገኙበት። እናንተ የአዲስ ገበያ ሙሉ ወንጌል ከዚህ ተነስታችሁ እስከ ምድር ዳርቻ ድረስ ወንጌልን ለመስበክ ስለ ሌሎች የምታስቡ ወጣቶች መሆን አለባችሁ። አሜን። እኔ በእነዚህ 3 ቀኖች ቀንና ሌሊት በሕይወቴ የሚያስጨንቀኝ በምስራቅ ኢትዮጵያ በድሬዳዋ ሐረር ያየሁት ነገር ነው። እጅግ ያሳዝናል። በየ5 ሜትሩ የሰው ልጅ ወድቆ ተጥሎ በጫት በሱስ በልዩ ልዩ መንፈስ እብደት ያበደ በየ5 ደቂቃው የሰው ልጅ እንደ ፌስታል ተጠቅልሎ ወድቆ እኛ አሁን ወንጌል ሰብከናል ብለን በጣም ተደስተናል። ወንድሞቼና እህቶቼ ዛሬ ለሐዋሳ ሕይወት ብርሃን ይህን ሳምንት የጾምና የጸሎት ጊዜ ነው የነበረን። አንዱ የጸለይ ነው። ይህንን ወንጌል ገና ለዓለም አላደረስንም። ገና ዓለሙ ኢየሱስን አላወቀም። የሰው ልጅ ዘሆል ምስራቅ ኢትዮጵያ ምስራቅ ኢትዮጵያ በጫት በሲጃራ በአጋንንት የተያዘ ህዝብ ነው። አእምሮ የደነዘዘ አእምሮ ያበረ የሚጸልይለት የሌለ ህዝብ የሚያስብለት የሌለ ህዝብ። አየህ በእኔና በአንተ ህይወት
ውስጥ ይሄ የጸጋ ስጦታ እግዚአብሔር የሰጠን የጸጋ ስጦታ ቢቀጣጠል ስለ ሌሎች እንጨነቃለን፣ ስለ ሌሎች መዳን እንጨነቃለን፣ ስለ ሌሎች እናስባለን፣ የክርስቶስ ኢየሱስን ሐሳብ እናስባለን። ዛሬ እንዴት ወደ ሞልቶ እንዴት ኑሮዬ ተስተካክሎ እንዴት ጸሎታችን በሙሉ በራሳችን ማንነት የተሞላ ነው። የጸሎት ጥያቄያችን ከኛ ሕይወት ጋር የተያያዘ ነው። ስለ ሌሎች መዳን፣ ስለ ሌሎች መለወጥ የሚጸልይ በጣም ከ101% ነው ያለው። ሰው ሁሉ ራሱን ይወዳል። ቅድም በነገርኳችሁ በሁለተኛ ጢሞቴዎስ ምዕራፍ 3 ከቁጥር 1 እስከ 5 ስታነቡ የመጀመሪያው ነገር ጳውሎስ የሚያስጠነቅቀው ጢሞቴዎስን ሰዎች ራሳቸውን የሚወዱ ይሆናል አይደል? አሁን እንዴት ነው ሰው ማንን ነው የሚወደው? ተናገሩ እንጂ። ሌላውን ይወዳል፣ ስለ ሌላው ያስባል። እና ሐዋርያው ጳውሎስ ያስጠነቅቀዋል። ሰዎች ራሳቸውን የሚወዱ ይሆናሉ። እናንተ ክርስቲያኖች፣ እናንተ የዚህ ቤተክርስቲያን ወጣቶች፣ የዚህ ቤተክርስቲያን ምዕመናን አያችሁ፣ የተወደዳችሁ ለእግዚአብሔር የተወደዳችሁ የምትሆኑት ለቤተ ክርስቲያን የተወደዳችሁ የምትሆኑት ስለ ሌሎች ስትጨነቁ ነው። ስለ ክርስቶስ የክርስቶስን ሐሳብ ስታስቡ ነው። አየህ፣ አንተ ስለ ራስህ ስታስብ የእግዚአብሔር በረከት አንተ ጋር አይደርስም። የእግዚአብሔር በረከት አንቺ ጋር አይደርስም። በጣም ረጅም ጸልዩ ምጾሚ ዋጋ የለውም። እግዚአብሔር በረከት ምንጩ አንተ ስለ ሌሎች ስታስብ፣ አንቺ ስለ ሌሎች ስትጨነቂ፣ ስለ ሌሎች መዳን ስትጸልይ፣ ስለ ሌሎች ጉስቁልና ስትማልድ እግዚአብሔር ስለ አንተ ይነሳል። እግዚአብሔር ያንተን ቤት ይሰራል። አንተ የእግዚአብሔርን ቤት ስትሰራ እግዚአብሔር ያንተን ቤት ይሰራል። አሜን። ፕሪንሲፕሉ ይሄ ነው። አየህ፣ የመባረክ ፕሪንሲፕሉ ስለ ሌሎች ስናስብ፣ ስለ እግዚአብሔር ነገር ስናስብ እግዚአብሔር የኛን ነገር ያስባል። እግዚአብሔር የኛን ቤት ይሰራል። እግዚአብሔር የኛን ኑሮ ይሰራል። እግዚአብሔር የኛን ትዳር ይባርካል። እግዚአብሔር የኛን ልጆች ይባርካል። እግዚአብሔር የኛን ጥያቄ ሳንለምነው ይመልሳል። ጢሞቴዎስ እንደዛ ነበር። ለተወደደው ልጄ ለጢሞቴዎስ ምንድነው ጢሞቴዎስን የተወደደ ያደረገው? ጢሞቴዎስን የተወደደ ያደረገው ምንድነው? የተወደደ ያደረገው ምን እንደሆነ ሶስተኛው ምን ይላል ጳውሎስ? ልጅ ለአባቱ እንደሚያገለግል ከኔ ጋር ሆኖ ለወንጌል እንዳገለገለ መፈተኑን ታውቃላችሁ። አይ ልጅ አባቱን እንደሚያገለግል ከኔ ጋር ሆኖ ለወንጌል እንዳገለገለ መፈተኑን ታውቃላችሁ። ጢሞቴዎስ በሕይወቱ የሚያድገው የሚኖረው ለወንጌል ነው። ወንጌል እንዲሰፋ፣ ወንጌል እንዲበዛ፣ ሰዎች እግዚአብሔርን መንግሥት እንዲወርሱ የኖረ ነውና ጳውሎስ እሱ እስር ቤት ውስጥ ነው ያለው። ጢሞቴዎስ በውጭ ነው ያለው። ስለዚህ ሐዋርያው ጳውሎስ በዛ ውጪ በታሰረበት ሆኖ ጢሞቴዎስን ያሳስበዋል። ስለዚህ ምክንያት በአንተ ያለውን የእግዚአብሔርን ስጦታ እንድታቀጣጥለው አሳስበዋለሁ። ወንድሞቼና እህቶቼ፣ ዛሬ የተዳፈነው የእግዚአብሔር እሳት በውስጣችን ይቀጣጠል። በውስጣችን ይቀጣጠል። የተዳፈነው የጸሎት ሕይወት ይቀጣጠል። የተዳፈነው ወንጌልን የመመስከር ሕይወት ይቀጣጠል። ለእግዚአብሔር ቤት ያለን ቅንዓት ይቀጣጠል። ጉልበታችንን፣ ገንዘባችንን ለእግዚአብሔር ለመስጠት በውስጣችን ያለው ቅንዓት ይቀጣጠል። ለእግዚአብሔር የተወደዱ ልጆች እንሆን። ለቤተ ክርስቲያን የተወደዳችሁ ልጆች እንድትሆኑ አሳስባችኋለሁ።
ስለዚህ ምን ይለዋል ሐዋርያው ጳውሎስ ሁለተኛ ጢሞቴዎስ ላይ ምዕራፍ 2 ላይ ቁጥር 3 ላይ ምን ይለዋል? ስለዚህ ሌትና ቀን በልመናዬ ሳላቋርጥ ስለማስብህ እንደ አባቶቼ አድርጌ በንጹህ ሕሊና የማመልከውን እግዚአብሔርን አመሰግናለሁ። አሜን። ጢሞቴዎስ የምስጋና ወጣት ነው። በሱ ምክንያት ጳውሎስ እግዚአብሔርን ያመሰግናል። አሜን። አንተ ምን አይነት ሰው ነህ? የምስጋና ሰው ነህ? በአንተ ምክንያት ቤተ ክርስቲያን እግዚአብሔርን ታመሰግናለች። በአንተ ምክንያት ቤተሰብን እግዚአብሔርን ያመሰግናል። በአንተ ምክንያት አካባቢው አሕዛቡ ከአንተ ሕይወት የተነሳ በአንተ ውስጥ ከሚያየው ጸጋ የተነሳ በአንተ ውስጥ ከሚቀጣጠለው በአንቺ ውስጥ ከሚቀጣጠለው እሳት የተነሳ ምን አይነት የእግዚአብሔር ሴት ናት? ምን አይነት የእግዚአብሔር ልጅ ነው? ምን አይነት ክርስቲያን ነው? ክርስቲያን ከሆንኩ እንደሱ ሆናለሁ ብሎ እግዚአብሔርን ያመሰግናል። ሰዎች እግዚአብሔርን ስላንተ ያመሰግናሉ። ጢሞቴዎስ የምስጋና ሰው ነበር። ጳውሎስ የሚደሰትበት የምስጋና ሰው ነበር። ስለዚህ ምክንያት እጆቼን በመጫኔ በአንተ ውስጥ ያለውን የእግዚአብሔርን ስጦታ አቀጣጥለው እንዳይጠፋ እሳቱ እንዳይዳፈን። እየሰማኸኝ ነው? እየሰማኸኝ ነው? ሙሉ ወንጌል ዝም ብሎ ፍዝዝ ብሎ እንደሚሰማ አውቃለሁ። እዛ ድሬዳዋ አብያተ ክርስቲያናትን ሲሰጥ ምንም ብትጮሁ ምንም ኢየሱስ ጌታ ነው ብትሉ አሜን የሚል አንድ ሰው የለም በጉባኤ ውስጥ። እናንተ ትንሽ ትሻላላችሁ ከድሬዳዋ ትንሽ ትሻላላችሁ። የቁርአን ባትደርሱ ትንሽ ትሻላላችሁ። እና የቤተ ክርስቲያኑ መጋቢ በሚቀጥለው ቀን ሰብክ ፓስተር አለና ቤት የአካባቢያችን ባህሉ አስቸገረ አይደል? አሜን አለ ማለት ምን ባህል ነው? አሜን አለ ማለት እኮ እሳቱ የመጥፋቱ ምልክት ነው። አሜን ማለት የእግዚአብሔር ቃል በኔ ሕይወት ይሁን ማለት ነው። አሜን አሜን። በቃ ተቀጣጠሉ ብሎ ወንጌሎች አሁን እየተያያዙ ሃሌሉያ አሜን ሃሌሉያ አሜን። የምስጋና ሰው እግዚአብሔር ያርጋችሁ። አሜን። እግዚአብሔር የምስጋና ሰው ያርጋችሁ። አሜን። ቤተ ክርስቲያን በእናንተ ምክንያት እግዚአብሔርን የምታመሰግን ያርጋችሁ። አሜን። ከቤተ ክርስቲያን ጎን ቁሙ። አሜን። ከቤተ ክርስቲያን ጋር አብራችሁ ስሩ። አሜን። ሃሌሉያ አሜን። ቤተ ክርስቲያን በእናንተ ምክንያት እግዚአብሔርን ታመሰግናለች። በእናንተ ምክንያት ቤተ ክርስቲያን ደስ ይላታል። በእናንተ ምክንያት አገልጋዮች ተስፋቸው ያያል፣ አቅማቸው ይጨምራል፣ ጉልበታቸው ይጨምራል። እናንተ የምስጋና ምክንያት ስትሆኑ ለሆን ቸርች ነው ሙቭ የምታደርጉት። አሜን አሜን። መሪዎቻችሁን ስትደግፉ፣ አገልጋዮቻችሁን በርቱ፣ ሂዱ፣ ወደፊት ግሩ፣ አትድከሙ ስትሉ ቤተ ክርስቲያን ትነቃቃለች። ቤተ ክርስቲያን ደስ ይላታል። አገልጋዮቻችሁ ወደፊት ለመሄድ የእምነት እርምጃ ይወስዳሉ። ስላንተ ምክንያት በንጹህ ሕሊና የማመልከውን እግዚአብሔርን እንደ አባቶቼ አድርጌ በንጹህ ሕሊና የማመልከውን እግዚአብሔርን አመሰግናለሁ። የምስጋና ምክንያት ነበር ጢሞቴዎስ። ስሙኝ። ሐዋርያው ጳውሎስ ማንንም ነቢይ፣ ሐዋርያ፣ ፓስተር ብሎ አይጠራም። በሕይወታቸው የሚደሰትባቸው ሰዎች የሚሰጣቸው ማዕረግ የተወደደ ወንድም፣ የተወደደ ልጅ። ይህ ትልቅ ማዕረግ ነው። ትልቅ ማዕረግ ነው። ስሙ፣ እግዚአብሔር
እኔና እናንተ ስላለን ስም አይሸልመንም። እግዚአብሔር ስምን ሸልሞ አያውቅም። እግዚአብሔር የመንፈስ ፍሬና የሕይወት ባህሪ ነው የሚሸልመው። እግዚአብሔር ስራን ነው የሚሸልመው። እግዚአብሔር ፍሬን ነው የሚሸልመው። አሜን 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 አሜን። እግዚአብሔር ስምን ሸልሞ አያውቅም። አንተ ፓስተር ሆንክ፣ ሐዋርያ ሆንክ፣ ነቢይ ሆንክ፣ እግዚአብሔር ለሱ ግድ የለውም። እግዚአብሔር የሚሸልምህ ስራህን ነው፣ ፍሬህን ነው፣ ስምህን አይደለም። ስምህን አይደለም። ብዙ በኢትዮጵያ ውስጥ አንዱ ከባዱ ትግል በቤተ ክርስቲያኑ ስም ነው። ያም ተነስቶ እኔ ይሄን ስም ለምን አልተሰጠኝም ይላል። ይሄም ተነስቶ እኔ ለምን ይሄን ስም አላገኘሁም ይላል። ወንድሜ እህቴ፣ ስለ ስም አትጨነቅ። እግዚአብሔር ስምን አይባርክም። እግዚአብሔር ስምን አይሸልምም። እግዚአብሔር ስራንና ፍሬ ነው የሚሸልመው። ስለዚህ ስራ ያላችሁ ሰዎች ሁኑ፣ ፍሬ ያላችሁ ሰዎች ሁኑ፣ የተወደዳችሁ ሰዎች ሁኑ። ተመልከቱ ሐዋርያው ጳውሎስ በቆላስይስ የሚገኘው አገልጋይ በቆላስይስ ምዕራፍ 4 ቁጥር 6 ላይ በቆላስይስ ቲኪቆስ የሚባል አገልጋይ ያያል። ለቆላስይስ ምዕመናን ሲጽፍላቸው ምን ይላል? የተወደደ ወንድም ይላል። ይሄ ማዕረግ ነው ለጳውሎስ። የተወደደ ወንድም፣ ከዚያስ የታመነ አገልጋይ፣ ከዚያስ በጌታ አብሮን የሚሰራ ባሪያ ኑሮዬን ሁሉ ያስታውቃችኋል። አሜን 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 አሜን። የተወደደ ወንድም፣ የተወደደች እህት። አሜን። እዚህ ጠይቀው በጎን ያለው ሰው የተወደድክ ነህ ወይስ አስቸጋሪ ነገር ውስጥ? የተወደድክ ብትሆን አይሻልም? ወንዶች ትልቅ ማዕረግ ታገኛለህ። የተወደደች እህት፣ የተወደደ ወንድም። አያችሁ፣ በእኛ ውስጥ ያለው የእግዚአብሔር ስጦታ፣ በእኛ ውስጥ ያለው የእግዚአብሔር ጸጋ ሲቀጣጠል ሲነድ የተወደደ ወደሚባለው የሕይወት ደረጃ ያደርሰናል። ከፍታችን ይጨምራል። ሃሌሉያ ሃሌሉያ ሃሌሉያ። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። አንድን ሰው የተወደደ የሚያደርገው ባህሪው ምንድን ነው? አንድን ሰው የተወደደ ወንድም፣ የተወደደች እህት የሚያደርገን ባህሪው ምንድን ነው? ሁለት ቤዚክ ባህሪ እንዳለ ሐዋርያው ጴጥሮስ ይነግረናል። ሐዋርያው ጴጥሮስ በቆርኔሌዎስ ቤት ገብቶ እንደዚህ ይላል። ሐዋርያት ሥራ ምዕራፍ 10 ቆርኔሌዎስ ቤት ገብቶ እንደዚህ ይላል። ሐዋርያት ሥራ ምዕራፍ 10 ከ34 እስከ 35 ሐዋርያው ጳውሎስ ለመጀመሪያ ጊዜ በሕይወቱ እግዚአብሔር በሰጠው ራእይ ወንጌልን ከአይሁድ ወደ አሕዛብ ሲያሻግር ምን ብሎ ተናገረ? ጴጥሮስም አፉን ከፍቶ እንዲህ አለ። ምን አለ? እግዚአብሔር ለሰው ፊት እንዳያደላ አንድ ነገር ግን በአሕዛብ ሁሉ እርሱን የሚፈራ አንድ ጽድቅን የሚያደርግ በእርሱ የተወደደ እንደሆነ በእውነት አስተዋልኩ። አሜን 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 አሜን። ምን አይነት ሰው? እግዚአብሔርን የሚፈራ። ሁለተኛ ጽድቅን የሚያደርግ። እነዚህ ባህሪዎች በሕይወቱ ያለ ሰው በእግዚአብሔር የተወደደ እንደሆነ አስተዋል። እግዚአብሔርን የሚፈራ። በእኛ ሀገር እግዚአብሔርን መፍራት ማለት
ጌታ ይመስገን ካለ አቤት እንደው እግዚአብሔርን ስትፈራ ይላል መጽሐፍ ቅዱስ። እግዚአብሔርን መፍራት መቅለስለስ ነው አይደል? መጽሐፍ ቅዱስ እግዚአብሔርን መፍራት ይመስገን አይደል? እግዚአብሔርን መፍራት ማለት ለእግዚአብሔር ደስታ መኖር ነው። አሜን። እግዚአብሔርን መፍራት ማለት አንድ ሰው እግዚአብሔርን የሚፈራ ሰው በሕይወቱ የሚያሳየው ባህሪ ለእግዚአብሔር ደስታ ይኖራል። ለራሱ ደስታ አይኖርም፣ ለእግዚአብሔር ደስታ ይኖራል። እግዚአብሔርን መፍራት ማለት ለእግዚአብሔር ይገዛል፣ ለእግዚአብሔር ይታዘዛል። እግዚአብሔርን መፍራት ማለት ለእግዚአብሔር በእግዚአብሔር ፊት ሕይወቱን ይዘረጋል። እግዚአብሔርን የሚፈራ የተወደደ ነው። እግዚአብሔርን የሚፈራ እግዚአብሔር ፍርሃት እና ጽድቅን የሚያደርግ በሕይወታቸው ጽድቅን የሚያደርጉ የተወደዱ ናቸው። በእግዚአብሔር ይወደዳሉ፣ በሰዎች ይወደዳሉ፣ በቤተ ክርስቲያን ይወደዳሉ። ወጣቶች በእግዚአብሔር ፍርሃት ጽድቅን በማድረግ እለቱ በእግዚአብሔር ቤት ውስጥ አሜን። ዳንኤል ባለፈው ሳምንት የዳንኤልን መጽሐፍ ሳነብ ነበር። ዳንኤል በእግዚአብሔር ፊት በሚቆመው በመልአኩ በገብርኤል ሶስት ጊዜ በዳንኤል መጽሐፍ ውስጥ መልአኩ ገብርኤል ምን ይለዋል? እጅግ የተወደድክ ሰው ዳንኤል ሆይ ይለዋል። ወይ እንዲያትሉ ብሎ አንተ ላይ እንደው እግዚአብሔር ለአንተ ጸጋ ይስጥ። ምንም ሪስፖንድ የለውም እኮ ሰው ነገር ሲገርመው እንደዚህ ወይም ደግሞ ካልገባው እንደዚህ እናንተ እንደ ጭላዳ ዝንጀሮ መሳችሁ ታያላችሁ። መልአኩ ገብርኤል ምዕራፍ 11 ላይ ስታነቡ ዳንኤልን ምን ይለዋል? እጅግ የተወደድክ ሰው ዳንኤል ሆይ ሃሌሉያ! እንዴት ደስ የሚል ሕይወት ነው! አንድ በእግዚአብሔር ፊት የሚቆም መልአክ መጥቶ እጅግ የተወደድክ ሰው ዳንኤል ሆይ ለምን ዳንኤል ካንተ ምን ይለያል? ዳንኤል ካንቺ ምን ይለያል? በሕይወቱ ያሳየው ምስክርነት፣ በሕይወቱ ያሳየው ባህሪ በእግዚአብሔር ፊት ደስታ፣ እግዚአብሔር ደስ አለው፣ መላእክቶች ደስ አላቸው። ያንተ ሕይወት እንዴት ነው? ሚስቶች ባሎቻችሁ በእናንተ ይደሰታሉ? ሩክሳኔ ባሎች ሚስቶቻችሁ በእናንተ ይደሰታሉ? ሕይወታችሁ ባህሪያችሁ እኮ ነው። ይህን ማዕረግ የሚያሰጠው አንድን ሰው ባህሪው ነው፣ ሕይወቱ ነው። ምንድነው? ዳንኤልን እጅግ የተወደድክ ሰው ዳንኤል ሆይ ያለበት ምክንያት ዳንኤል በሕይወቱ አንደኛ ነውር የሌለበት በጥበብ የሚያስተውል እውቀት የሞላበት ሰው ነው። ነውር የሌለበት ናቡከደነፆር ከኢየሩሳሌም ምርጥ ወጣቶችን ሲመት አንዱ የመረጠበት ክራይቴሪያው ይሄ ሟች የአሕዛብ ንጉሥ ምን አይነት ሰው ነው? ነውር የሌለበት
ዳንኤል፣ ሲድራቅ፣ ሚሳቅ፣ አብደናጎ እነዚህ ሶስት ወጣቶች ናቸው እና በሕይወታቸው ያሳዩት እድገት ነውር የሌለበት ወጣቶች ነውር የሌለበት ሕይወት ኑሩ። በእግዚአብሔር ፊት የተወደዳችሁ ትሆናላችሁ። በእግዚአብሔር ፊት ቅዱሳን ነውር የሌለበት ሕይወት ኑሩ። ዳንኤል ሌላው ምንድነው? በሕይወቱ ውስጥ የሚታየው ባህሪ በንጉሡ መብልና መጠጥ እንዳይረክስ በልቡ ያሰበ ሰው ነበር። መርከስ ከሕይወቱ የራቀ ሰው ነበር። የንጉሡ መብል ለጣዖት ከታረደ በኋላ ከዛ በኋላ ነው ምግቡ ስጋ ወደ ሉካን ላይ የሚመጣው። መጀመሪያ ለጣዖት ስጋው ይሰዋል እና ዳንኤል ግን ይሄ ያረክሰኛል ብሎ አሰበ። ጥራጥሬና ውሃ ልብላ ብሎ ጠየቀ። እግዚአብሔር ሞገስ ሰጠው። አሜን አሜን። ከነውር የጸዳ ሕይወት አጨብጭቡለት ጎበዞች። ሙሉ ወንጌሎች እንደ ሸክላ ምጣድ ናቸውና ቀስ እያሉ ነው መሰለኝ የሚሞቁት። አሁን እየሞቃችሁ መጣችሁ ነው። የረከሰ ሕይወት በሕይወቱ እንዳይገባ የሚፈልግ ልብ ነበረው። ሐሳቡ፣ ምኞቱ፣ ህሊናው ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። ዳንኤልን ለመክሰስ ባልንጀሮቹ ሲቀኑበት በዳንኤል ላይ ይሄ ርኩሰት አለ ብለው ሲያገላብጡት፣ ሕይወቱን ወዲህ ሲያገላብጡ፣ ሕይወቱን ወዲያ ሲያገላብጡ ዳንኤልን የሚከሱበት ምንም ነውር አላገኘም እና መጽሐፍ ቅዱስ ይላል ዳንኤል ከአምላኩ ሕግ በቀር ሌላ ሰበብ አልተገኘበትም። አሜን ሃሌሉያ ሃሌሉያ። ራዲና ሻኪራ ላቦሪያ ሌጋ እንዲህ አይነት ሕይወት እግዚአብሔር ይስጠን። እንዲህ አይነት ሕይወት እግዚአብሔር ይስጠን። ከአምላካችን ሕግ በቀር ሌላ ነውር ከኛ ይራቅ። ሌላ ነውር ከኛ ይራቅ። ሌላ ሰበብ ከኛ ይራቅ። የተወደደ ሰው፣ የተወደደ ወንድም፣ የተወደደች እህት ያሰኘናል። ስለዚህ ነው ጳውሎስ ጢሞቴዎስን ለተወደደው ልጄ ይለዋል እና ይህንን እሳት አቀጣጥለው በሕይወት አንድ ነው በውስጥ ይቀጣጠል። አየህ አቅም የሚሰጥ ኃይል የሚሰጥ ያንተ ጉልበት ሳይሆን የመንፈስ ቅዱስ ኃይል ነው። የመንፈስ ቅዱስ ጸጋ ነው። እግዚአብሔር ባንቺ ውስጥ ያስቀመጠው ስጦታ በመንፈስ ቅዱስ እሳት ሲቀጣጠል፣ በጸሎት ሲቀጣጠል፣ የእግዚአብሔርን ቃል በማንበብ ሲቀጣጠል፣ ኃጢአትን እምቢ ለማለት ጉልበት ታገኛለሽ፣ አቅም ታገኛለሽ። እሳቱ በውስጥሽ እየነደደ ሲሄድ መንፈሳዊ ጉልበትሽን ይጨምራል። የእግዚአብሔር ዘይት በመቅደስሽ ይሞላል። ሃሌሉያ 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 ሃሌሉያ። ክብር ለእግዚአብሔር ይሁን። ሃሌሉያ። አቀጣጥለው አለው ጳውሎስ። በአንተ ውስጥ ያለውን የእግዚአብሔርን ስጦታ አቀጣጥለው። ለምን? የተወደድክ ያደርግሃል። ከኃጢአት እንድትርቅ ያደርግሃል። እርኩሰትን ካንተ ሕይወት ይበላል። ጽድቅን በውስጥ ይጨምራል። የጸሎት ኃይልን ይጨምራል። ቃሉን የማንበብ ጉልበት ይጨምራል። ጽድቅን ማድረግ ይጨምራል። እግዚአብሔርን መፍራት በውስጥ ይጨምራል። አቀጣጥለው አቀጣጥለው በውስጥ ሃሌሉያ ሃሌሉያ ሃሌሉያ። ክብር ለአምላካችን ለእግዚአብሔር ይሁን። ክብር ለአምላካችን ለእግዚአብሔር ይሁን። አሜን
አሜን አሜን። አንድ ነገር ልጨምርና ልጨርስ። ይበቃል። ሙሉ ወንጌሎች ከዚህ በላይ አይችሉም። የድሮቹ ጎበዝ ነበሩ። 3 ሰዓት 4 ሰዓት ይቀመጣሉ። ዳንኤል በእግዚአብሔር ፊት ይሁን በሰዎች ፊት እግዚአብሔርን በቅንነት ያመለከ ሰው ወጣት ነው። አሜን 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 አሜን። እግዚአብሔርን በቅንነት ወንድሞቼና እህቶቼ ዛሬ በቤተ ክርስቲያን ውስጥ እጅግ በክፋት የገነኑ ክርስቲያኖች አሉ። አእምሯቸው ያልተለወጠ፣ ልባቸው ያልተለወጠ። ምክንያቱም በዚህ የመንፈስ ቅዱስ እሳት ሕይወታቸው ስላልተበላ ዓለማዊውና ስጋዊው አስተሳሰብ ሕይወታቸውን አንቆ ስለያዘው እግዚአብሔርን በቅንነት ማምለክ ይቸግራቸዋል። እግዚአብሔርን በትህትና ማምለክ ይቸግራቸዋል። እግዚአብሔርን በየዋህነት ማግኘት ይቸግራቸዋል። አየባንቺ ውስጥ ያለው የመንፈስ ቅዱስ እሳት የእግዚአብሔር ስጦታ ሲቀጣጠል በሕይወትሽ ውስጥ እግዚአብሔር የማይደሰተውን ዓለማዊ ባህሪ ከሕይወትሽ ውስጥ እየበላ ይጥለዋል። ሃሌሉያ ሃሌሉያ ሃሌሉያ። ዳንኤል ግን በዚህ የእግዚአብሔር መንፈስ መጽሐፉ ምን ይላል? ዳንኤል መልካም መንፈስ ነበረው ይላል። በእግዚአብሔር መንፈስ የተሞላ ሰው ስለነበረ አምላኩን በቅንነት ያመልካል፣ ለሰዎችም ደግሞ በቅንነት ይታወቃል። እና ባልንጀሮቹ ንጉሡን አሳስተው ጸሎት ለ1 ወር ይከልከል ብለው የሜዶንና የፋርስን ሕግ ሲያሳውጁ ዳንኤል ግን ጸሎት አይቆምም አለ። አሜን አሜን አሜን። በዚያ አዋጅ በወጣበት አገር ዳንኤል ወደ ኢየሩሳሌም መስኮቱን ከፍቶ በቀን 3 ጊዜ ይንበረከክ ነበር። አሜን። አሁን ብዙ ሰው ጸሎት ትቷል እኮ። ብዙ ሰው የጸሎት ጉልበት ከሕይወቱ ጠፍቷል። የጸሎት ጉልበት ጠፍቷል። ዳንኤል ግን ጸሎት በአዋጅ በተከለከለበት ጊዜ ወደ ኢየሩሳሌም ከፍቶ አምላኩን ያመልካል። አሜን 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 አሜን። እግዚአብሔር የጸሎት መንፈስ ይክተትበት። አሜን። እግዚአብሔር የጸሎት መንፈስ ይጨምርበት። አሜን አሜን። እና ዳንኤል ግን መጸለይን አላቆምም ማለት እና ሲጸልይ ያዙት። ሲሰርቅ ሳይሆን ሲጸልይ ያዙት። አሜን። እናንተ ስትሰርቁ ሳይሆን ስትጸልዩ ሰዎች ያዙ። አሜን። ሃሌሉያ አሜን። እና ታሪኩን ታውቃላችሁ። በአንበሳ ጉድጓድ ውስጥ ተጨመረ። በአንበሳ ጉድጓድ ውስጥ ተጣለ። ከዛ ንጉሡ በጣም እንደምታውቁት ታሪኩን አዘነ። እንቅልፍ ሌሊቱን ጠፋ። ምክንያቱም ዳንኤል የታመነ ሰው ነበር። መልካም መንፈስ ያለበት ሰው ነበር። የተወደደ ሰው ነበር እና በማለዳ ንጉሡ እያዘነ ወደ መቃብሩ ሲሄድ በሐዘን ቃል ዳንኤልን ተናገረው። ዳንኤል ሆይ ሁልጊዜ የምታመልከው አምላክህ ከአንበሶች አፍ ሊያድንህ ችሏልን? አሜን አሜን። ዳንኤልም ከውስጥ ሆኖ ንጉሥ ሆይ 1000 ዓመት ንገሥ። አሜን አሜን። ምን ይላል? በፊትህ ቅንነት ተገኝቶብኛል። አሜን አሜን።
አሜን በእግዚአብሔር ፊት በንጉሡ ፊት በቅንነት ያመለከ በቅንነት የቆመ በእግዚአብሔር ፊት በሰው ፊት በቅንነት አምላኩን ያመለከ ሰው ነበር። ስለዚህ ነው የተወደደ ሰው የሆነው። አያችሁ፣ ሰው ዝም ብሎ አይወዳችሁም። ሰው ዝም ብሎ አይወድህም። ሰው በአንተ ሕይወት ውስጥ ያለውን ፍሬ አይቶ ነው የሚወድህ። ያንቺን ባህሪ አይቶ ነው የሚወድሽ። በቅንነት ለሌሎች የሚጨነቅ አለ ጳውሎስ ጢሞቴዎስ። በቅንነት ለሌሎች የሚጨነቅ እንደርሱ የለም። ዳንኤልን አይታችኋል። በቅንነት በፊት ተመላልሻለሁና አምላኬ መልአኩን ልኮ የአንበሶችን አፍ ዘጋ። አሜን። በእግዚአብሔርም ፊት በሰዎችም ፊት በቅንነት ስትሄድ እግዚአብሔር ይወድሃል፣ ሰዎች ይወዱሃል፣ የአንበሳ መንጋጋን ይዘጋል። አሜን። እንደዚህ አይነት ክርስቲያኖች ለመሆን እግዚአብሔር ይርዳችሁ። ፓስተር አንተነህ ወደዚህ መጥተህ ብትጸልይልን እንደዚህ አይነት ህይወት በእናንተ ውስጥ ያለውን የእግዚአብሔርን ስጦታ አቀጣጥሎ